እኛ ማንንም እስከዛሬ ድረስ በመሰዊያዎቻችን ላይ የሶሻል ሚዲያ ቄስ ብለን የካድነው የለም። እኛ የአጥቢያ መጋቢ የከሌ አጥቢያ መጋቢ የደርጋራ የምናምንትስ የከሌ የማዲያ የምናምንትስ የጉለሌ የላፍቶ የምናምን እንጂ የሶሻል ሚዲያ የአየር ላይ ፓስተር እስከዛሬ ድረስ አልቀባንም። ካልተቀባህ ደግሞ ለዛ ካልተቀባህ ደግሞ ቤተ ክርስቲያን ያንን ለማድረግ የማትቀባ ከሆነ በቤተ ክርስቲያን ያጀበችው ቤተ ክርስቲያን ምንድነው ይባክ ያደረገችው ምንድነው ያቀፈችው ስላይደለ ምንም የምታመጣው ነገር የለም። ሁሌ የቤተ ክርስቲያን ድል በቤተ ክርስቲያን ቅባት ሲታቀፍ ነው። የቤተ ክርስቲያን ቅባት ያላቀፈው ነገር ላይ አትንቀሳቀሱ። ዶንት ቢ ኢሞሽናል። በቅባት ተንቀሳቀሱ እንጂ በስሜት አትንቀሳቀሱ። ይህንን ቃል ውጊያ የዚህንን የቃል ውጊያ የሚሰሙ ጻድቃን ይጎዳሉ፣ እየተጎዱ ነው። አሁን በዚህ በሶሻል ሚዲያ በኢንተርኔት በፌስቡክ በቲክቶክ በሚባሉ የዚህ የማህበራዊ ገጽ አካላት ውስጥ የሚደረግ የቃል ውጊያ ብዙ ጻድቃን እየሰሙ እኔ ጋር ማክስልክ ይደወላል። ኧረ ሃይበልልን የሚል ኧረ የቤተ ክርስቲያናችን እንዲህ አይነት ቋንቋ አላት ወይ? እንዲህ አይነት ስድብ አላት ወይ? እንዲህ አይነት አነጋገር አላት ወይ? የሚል ከየዓለማቱ ይደወላል። ከዛሬ ጀምሮ አቁሙ። የዚህን ቤተ ክርስቲያን ድምፅ የምትሰሙ ከሆነ ስቶፕ። የእግዚአብሔር ቅባት ያልደገፈው እንቅስቃሴ ምንም ጥቅም ስለሌለው ዛሬ የእግዚአብሔር ቅባት እናንተ ጋር አይኖርም። በዚህ እንቅስቃሴ ውስጥ በጣም የሚያሳዝኑ አሁን ስለኔ ስለኔ እንድትናገሩ ወይም ስለኔ እንድትመሰክሩ ማን ቀራችሁ? ለምን ታስቀረጥጡናላችሁ? ለምን ታስደበድቡናላችሁ? ሞተን እያለን ቀብራችን እንኳን በሰላም ቀብር የተቀበሩትን ሰዎች ስም ለምን ታስጠራላችሁ? ቢሾፕ በመጽሐፋቸው ላይ እንዲህ አላሉም ወይ? እንዲህ አልኖሩም ወይ? ሚስታቸው ከሞቱ በኋላ እንዲህ አላሉም ወይ? እስኪባል ድረስ የሰው ፐርሰናል ዶሜን ቲንክ አባውት ዚስ። ዋይ እዚህ ምንም የማታውቁ ሰዎች እንዳየን ብላችሁ የማታውቁት ነገር ውስጥ አልሾምናችሁ፣ አልቀባናችሁ፣ የቸርች ሪፖርት ሁሉ ጭምር ፖስት የምታደርጉ ኮንፍራንሶቻችንን ፖስት የምታደርጉ ሳይጣሩ አሁን ይሄንን የምናገረውን ነገር እስቲ ፖስት አድርጉ። ይሄንን የምናገረውን ነገር እስቲ ሼር አድርጉት። ማንን ነው የሚያነሳው? ማን ጆሮ ነው የሚገባው? ጠላቶቻችን ጆሮ አይደለም የሚገባው? የእኛ ሰው ብቻ ነው የሚሰማው? ምን እየሰራችሁ ነው? በአገልጋዮቻቸው ጉባኤ ላይ እንዲህ አሉ እኮ እንዲህ ገበደባቸው እኮ ቢሾፕ ደግሞ እንዴት ታስብላላችሁ? አረ ኮንፈረንስ ላይ በነፃነት እንሰብካለን። ስንሰብክ ገለባብጠን እንሰብካለን። አሁን ላይ የመረጥን አንሰብክም። መንፈስ ቅዱስ ባናገረን ልክ እንናገራለን። እሱንም ያለ ጥሬውን ሼር ታደርጋለህ። ግማሾቻችሁ ገንዘብ ለማግኘት መቼ እናገረዋል? ትሸጡናላችሁ፣ ከዚያ ታስደበድቡናላችሁ፣ ታስተቹናላችሁ፣ ታስወዱናላችሁ። እግዚአብሔር ይማራችሁ። ይኸው እናስቀዳለን። ነገር ግን የተቀዳ ነገር ኤዲት ተደርጎ ተጣርቶ አላስፈላጊ ቃላቶች ከውስጥ ወጥተው ተበጥሮ ከዚያም በኋላ የሚጠቅም ሆኖ ከተገኘ ሌላውን የሚያነስ ሆኖ ከተገኘ ማና
ደግሞ ስምህን አፖስቶሊክ ሐዋርያ ይሄ የመጨረሻ የቤተ ክርስቲያን ማስጠንቀቂያ ነው የምናገረው። ቦታዬ ያናግረኛል። የእናንተን መንፈስ እንጠብቃለን ስንል እናንተ በከፈታችሁት በር ሌላውን ከማናነሽ ብሎ እውቀት ሳይኖረው እነሱ የቁራጭ እውቀት ይዞ ስሙኝ ዶክትሪንን ያፋለሰ ትምህርት በቤተ ክርስቲያን ስም ያስተላልፋል። ያ እኔና እናንተ የምናምነው አይደለም። ለምን እኔም ከማን አንሳለሁ ብሎ አንዳንዱም የስብከት ፍቃድ ስላልተሰጠው የክህነት ፍቃድ ስላልተሰጠው ወይ ይሄን የሆነ የባህሪ ችግር ይኖርበታል። ቆይ የስብከት ፈቃድ ሶሻል ሚዲያ ይስጠኝ ብሎ ሶሻል ሚዲያ ላይ ስም አውጥቶ ራሱን ሰባኪ አድርጎ የሐዋርያትን ዶክትሪን ግልብጥብጡን አውጥቶ የማንለውን ብሎ ስሙን ደግሞ የእኛ ስም አድርጎ ችግር የሚፈጥር ሰው አለ።